ሳይንስ የቴክኖሎጂ ጽንስ ሲሆን ውልደቱ ደግሞ ቴክኖሎጂ እንደሆነ ይነገራል። በሌላ አገላለጽ ሳይንስ ማወቅ ሲሆን ቴክኖሎጂ መስራት እንደሆነም ይገለጻል። ያለ ሳይንስ ቴክኖሎጂን ማሰብ ወይም ያለ ቴክኖሎጂ ሳይንስ ላይ ብቻ ማተኮርም ውጤት አልባ እንደሆነ ይነገራል። በመሆኑም ሳይንስና ቴክኖሎጂ ከፍተኛ ቁርኝት ያላቸው የማይነጣጠሉ ጽንሰ ሐሳቦች ናቸው ተብሎ ይታመናል። ሳይንስና ቴክኖሎጂ ለአንድ ሀገር ልማት ጉልህ ሚና ይጫወታሉ። መንደሮች ወደ ትናንሽ ከተሞች በኋላም ወደ ትላልቅ ከተማነት የሚለወጡት በሂደት በሚመጣው የሳይንስና ቴክኖሎጂ መስፋፋት ነው። ከገጠርነት ወደ ከተማነት የሚደረገው ሽግግር በራሱ የሚሳካው በሳይንስና ቴክኖሎጂው አተገባበር ልክ ነው። መብራት፣ የቧንቧ ውሃ፣ የተሻለ መንገድ፣ ትምህርት ቤቶች፣ ሆስፒታሎችና ሌሎች የመሰረተ ልማት አውታሮች የሳይንስና ቴክኖሎጂ ስኬትን ተከትለው የሚመጡ ለውጦች ናቸው። ከነዚህ ለውጦች ጎን ለጎን የጎለበተ የቴክኖሎጂ አጠቃቀም የተለያዩ ማህበራዊና ኢኮኖሚያዊ እድገቶችን ያሻሽላል። ለአብነት ያህል ምርትን ከተባይ ከመጠበቅ ጀምሮ ዝቅተኛ ተረፈ ምርት ወዳለው የምግብ ማምረት ሂደት ለመሸጋገር ከጨቅላዎች እንክብካቤና በህፃናት በኩል የአካባቢ ብክለትን ከመቀነስ ወደ ንጹህና አረንጓዴ አካባቢን ለመፍጠር ከመሰረታዊ ኤሌክትሪክ ፍጆታ ወደ ተሻለና ተመጣጣኝ የኮሙኒኬሽንና ትራንስፖርት ሲስተም መሸጋገር ወዘተ የሚደረግ ሽግግር ከሳይንስና ቴክኖሎጂ እድገት ውጭ ሊታሰብ አይችልም። ሰላም ጤና ይስጥልኝ። ውድና የተከበራችሁ የስልጤ ኤፍኤም 92.6 ሬዲዮ አድማጭ ተመልካች ቤተሰቦቻችን ከወራቤ ከተማ አስተዳደር በመተባበር የከተማ አስተዳደሩን የሳይንስና ቴክኖሎጂ ጽህፈት ቤት አጠቃላይ እንቅስቃሴ የዳሰስንበትን ፕሮግራም ልናደርሳችሁ ወደናል። አንዋር ደዴ ነኝ። እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። ሳይንስና ቴክኖሎጂ የዘመናዊ ማህበረሰብ ቁልፍ መገለጫም ጭምር ነው። ሀገራት ሳይንስ፣ ቴክኖሎጂና ኢኖቬሽን በመጠቀም የኢኮኖሚና ማህበራዊ እድገታቸውን ፈጣን፣ ቀጣይነት ያለውና ተወዳዳሪ ማድረግ እንደቻሉ የእድገት ታሪካቸው ያሳያል። በሀገራችንም ከቅርብ ዓመታት ወዲህ በየደረጃው የሳይንስና ቴክኖሎጂ ተቋማትን በማደራጀት ለዘርፉ ልዩ ትኩረት ተሰጥቶት እየተሰራ ይገኛል። በዚሁ አግባብ የወራቤ ከተማ አስተዳደር ሳይንስና ቴክኖሎጂ ጽህፈት ቤትም የህብረተሰቡን የቴክኖሎጂ ዕውቀትና ክህሎት ለማጎልበት የአገልግሎት አሰጣጥን ዲጂታላይዝ ለማድረግና ፈጠራና ኢኖቬሽንን ለማበረታታት ልዩ ትኩረት ሰጥቶ እየሰራ መሆኑን የጽህፈት ቤቱ ኃላፊ አቶ መሐመድ ባርሰባ ይገልጻሉ። ስሜ መሐመድ ባርሰባ እባላለሁ። የወራቤ ከተማ አስተዳደር ሳይንስ ኢንፎርሜሽን ቴክኖሎጂ ጽህፈት ቤት ኃላፊ ነኝ። በአጠቃላይ እንደ ሀገር ያለውን ለውጥ ተከትሎ በአዲስ መልክ የተዋቀረ ጽህፈት ቤት ነው። የሳይንስ ኢንፎርሜሽን ቴክኖሎጂ መጀመሪያ በተለያዩ ተቋማት የነበሩ ሁለት ፖሊሲዎችን የሚያስፈጽም ተቋም ነበር ማለት ነው። አሁን በአንድ ላይ ሳይንስና ኢንፎርሜሽን ቴክኖሎጂ ከላይ ደግሞ ኢኖቬሽን ሚኒስቴር የተቋቋመው በ2013 ጀምሮ የራሱ ዓላማ አንግቦ አሁን በሀገር አቀፍ ደረጃ የተፈጠረ ነው። ለውጥ ተከትሎ የመጡ ፍላጎቶችን እንደዚሁም ደግሞ በቅርብ ጊዜ ብዙ ኢኒሼቲቮች ተነስተዋል ማለት ነው። ስለዚህ ይህንን ዓላማ ለማስፈጸም ተብሎ በ2025 ኢትዮጵያ ዲጂታል ኢትዮጵያን የመገንባት ስትራቴጂ ያነገበና እንደዚሁም ደግሞ መሰረታዊ የሆኑ ሰው ልጆች በዓለም ላይ ያለውን የሳይንስ መረጃን ፊድ የማድረግና የማደግን ፍላጎት ለማሳካት ይህን ለማሳለጥ ተብሎ የተዋቀረ ሴክተር መስሪያ ቤት ነው። ከዛ አንፃር እንደኛም ያው ለጽህፈት ቤትም ሲዋቀር በከተማ ደረጃ ያሉ መረጃዎችን ዲጂታል መረጃዎችን ፊድ ከማድረግ ጀምሮ የተለያዩ ስልጠናዎችን ማዘመንን የተለያዩ አገልግሎቶችን በእያንዳንዱ ተቋም ያሉ ከባለሙያ ክህሎት ስልጠናዎች ጀምሮ መሰረታዊ የሆኑ አድቫንስድ ስልጠናዎችን የሚሰጥ ተቋም ነው። እንደዚህም ደግሞ በከተማው የሚሰጡ አገልግሎቶችን በሙሉ የማዘመን እነዛ ነገሮች ዘመኑን በሚመጥን መልኩ አደራጅቶ ለዚህ ህብረተሰብ የሚፈልገውን አገልግሎት ለመስጠት የተዋቀረ ሴክተር ከመሆኑ አንፃር በአጠቃላይ ዲጂታል ኢትዮጵያ ምንድነው የሚለውን እንደዚሁም ደግሞ የኛ ከተማ ደግሞ በራሳችን ምንገነባውን ስማርት ሲቲ ወይንም ዘመናዊ ከተማ ምን አይነት አገልግሎት ይፈልጋል፣ ለዚህ ምን አይነት ባለሙያዎች ያስፈልጋሉ፣ ምን አይነት ሲስተሞች ናቸው የሚበለጽጉት የሚለውን ዝርዝር ነገራቶችን የያዘ ነው እንደኛ ማለት ነው። በአጠቃላይ ግን እንደ ሀገር ቅድም ያልኩት ከለውጡ ተከትሎ የመጣውን ፍላጎት መሰረት ያደረገ
የዲጂታል ኢትዮጵያ 2025 ስትራቴጂ የሚያስፈጽም ተቋም ነው ማለት ነው። ስለዚህ እሱ ግብ ተጠናቆ አሁን 2030 የኢትዮጵያ ትራንስፎርሜሽን ዲጂታል ትራንስፎርሜሽን ኢትዮጵያን የመገንባት ስራና እንደዚሁም በአጠቃላይ የሚሰጡ አገልግሎቶችን የማዘመን አጠቃላይ ኢትዮጵያ ከዓለም ካሉ በዲጂታል ኢኮኖሚ ከሚወዳደሩ ሀገራት ጋር የሚወዳደሩ ብቁ እና ዓለም አቀፍ ተወዳዳሪ የሆኑ ዜጎችን የመፍጠር ስራን ያነገበ ስራን የመስራት ነው ማለት ነው። እቅዷን ዓላማው ይሄ ነው። ከዚህ አንጻር ብዙ ኢኒሼቲቮች ወርደዋል ማለት ነው። ብዙ ስታርታፖች አሉ የሚሰሩ እንደ ሀገርም እንደ ዞንም እንደ ክልልም የሚሰሩ ስታርታፖች አሉ። እንደዚህም ደግሞ ኢኒሼቲቮች አሉ። እነዚህ ኢኒሼቲቮች አጠቃላይ ከአገልግሎት ማዘመን ጀምሮ ሰዎችን የማሰልጠን ወጣቶችን የማሰልጠን ወደ ኢኮሜርሱ የመውሰድ እንደዚህም ደግሞ ሙሉ በሙሉ ኢትዮጵያ ከወረቀት አልባ አገልግሎት የመስጠት ደረጃ ለማስቻል እንደኛም ከተማ ተቋማትን ከወረቀት አገልግሎት ወደ ወረቀት አልባ አገልግሎት የምንወስድበትና እንደዚህም ደግሞ የተለያዩ ካይዘን ፍልስፍናን ጨምሮ የተለያዩ እንትኖችን በአግባቡ ተግባራዊ እንዲሆን የተለያዩ ስልጠናዎችን መስጠት አንግቦ እየሰራ ነው ማለት ነው። ትልቅ ተቋማቶች ወይም በኢትዮጵያ ካሉ ትልቅ ኢኒሼቲቮች አንዱ ሆኖ በግብ ላይ የተቀመጠው ኢንፎርሜሽን ቴክኖሎጂ። ከዛ አንፃር እኛም ከዛ የተወሰዱ ነገራቶችን ወስደን በራሳችን እንደ ተቋም ለሌሎች ኢኒሼቲቮችን እንደዚሁም ደግሞ ተቋማትን የምናዘምንበትን ትኩረት ሰጥተን ስልጠናዎችን ቀድመን ይሰጠን ባለሙያዎች ከሰለጠኑ በኋላ ሲስተምን መስራት ማበልጸግን ተንካሉ በኋላ ይህንን የማድረግና እንደዚሁም ደግሞ የተጀመሩ ሲስተሞች ነበሩ። ለምሳሌ ወራቤ ከተማ ማዘጋጃ ቤት የመሬት አገልግሎትን ቢያንስ እስከ 14000 የሚሆኑ የመሬት አገልግሎት ፋይሎችን መረጃዎችን በማዘመን አገልግሎት የጀመረበትና መነቃቃት የተፈጠረበት ነበር። እሱንም በማጠናከር ሌሎች እዛው ተቋም ላይ ያሉ ሌሎች የኮንስትራክሽንን አገልግሎት የተለያዩ እንደዚሁም ደግሞ ኦንላይን ደብዳቤዎችን የመፈረም መሰል ጉዳዮችን ማዘመን ስንጀምር ሰፊውን ስራ ያው ይዞ ነበር ማለት በሰዓቱ። ያ ለኛ የጠቀመን ምንድነው? በአጠቃላይ በወጣቶች በጎ ስራ ላይ የሚሰሩ ስልጠናዎች የሚሰጡትን ከአድቫንስ ስልጠና ጀምሮ ኢትዮ ኮደርስን በሰፊው የሰራንበት ነበር። ስለዚህ ያ ከሌሎች ተቋማትም ቢሆን ከክልልም ካሉ 7ቱ ከተሞች ውጤትን ቀጥሎ የተሻለ ደረጃ ነበረውና ያንን ያስቀጥልንበት አንዱ ዋነኛው እሱ ነው። ከዚህ በተጨማሪም የጤና ጣቢያ አገልግሎቶች ማንኛ ጋር ብዙ አገልግሎቶች ቢፈልጉ በጣም ከሕክምናው ጋር ወረርሽኝ የተለያዩ ነገሮች ሲከሰቱ ተቋማት ቢዚ ይሆናሉ ማለት ነው። ወይንም ተገልጋያቸው ከፍተኛ የሆነ የአገልግሎት ከመፈለግ አንፃር እንግልቶች አሉ። ያንን የሚቀንሱ ሲስተሞችን ለማበልጸግ ምክረ ሀሳብ አቀረብን። ያንን ተቀባይ በማድረግ ለጤና ጣቢያ የተሰራ አንድ ሶፍትዌር አለ። እሱንም የዚህ ተቋም መነሻ ሀሳብ መሆኑ ነው። እንደዚሁም ፋይናንስም የተለያዩ ኢንቨንተሪዎችን ለማድረግ የተሰራ ሲስተም አለ። ገቢዎች ላይ የተሰሩ ዌብሳይቶች አሉ። እንደዚሁም ደግሞ ከአሞራ ግብር ከፋዮች በተያያዘ ደረሰኝ ቁጥጥር የባለሙያዎችን ደረሰኝ የሚያሰባስብበትን ሲስተሞችን ያበለጸገው ባለሙያ በፊትም የነበር ነገር ግን ኢትዮ ኮደርስን ከወሰደ በኋላ ደግሞ ይህንን ሲስተም ሀሳብ መጥቶለት ያንን ያበለጸገበትና ይሄ ለዞንም ጭምር ተሞክሮ የሆነበት እንደ ክልልም ብዙ ስልጠና ለፋይናንስም ብዙ ስልጠና የተሰጠበት ነው። እንደዚሁም ደግሞ ንግድ ቢሮ ላይ በአጠቃላይ ፍቃድ አሁን ከንክኪ ውጪ ፍቃድ ፕሪንት አድርጎ ነጋዴው ፍቃዱን ካደሰ በኋላ በየቦታው ተደርጎለት ኦንላይን ፕሪንት ያደርግና ይወስዳል ማለት። ስለዚህ ይሄ ትልቁ ምንድነው ጥቅሙ? እንግልትን ነው የሚቀንሰው። ፋይናንሻል ጊዜን ብዙ ነገራቶችን ይቆጥባል መንግስት። እንደኛ ተቋም ደግሞ እንደ ካይዘንም ብዙ ሀብቶችን ያዳንና እስከ ግማሽ ሚሊዮን ሀብት አድነዋል ማለት ነው። በመንግስት ሊወጣ የነበረን ወጪ እነዚህ ነገራቶች ሲስተም ወስደው ይሄን በማበልጸጋቸውና ተቋማት ዲጂታል በመሆናቸው ወይንም አገልግሎታቸውን ለማዘመን አንዳንድ እንኳን ሲስተም በመስራታቸው ብዙ ሀብት እንዳዳኑ ነው። ያ የኛ አጠቃላይ የነበረው ኢኒሼቲቭ ቅድም ካነሳሁት ሀሳብ ጋር አብሮ ሊሄድ የሚችል መነሻ ሀሳቡ ከዚህ ተቋሙም የዚህ ተቋሙም ዋና የተመሰረተበት ግብ ስለሆነ ይህንን ለማሳካት በሄድንበት ርቀት ነው ያው የተሻለ ነገር የነበረ ስለሆነ ነው። እሱ ነው። በአጠቃላይ ግን
ዋናው እኛ እንደ ክልልም ለዞንም አበረከት ነው የምንለው ነገር ኢትዮኮደርስ ኢኒሼቲቭ ነው። ጠቅላይ ሚኒስትር ዶክተር አብይ የተጀመረውን 5 ሚሊዮን ወጣቶችን ኮደርሶችን የማሰልጠን ኢኒሼቲቭ ላይ በጥልቀት ገብተን በእያንዳንዱ ተቋም ቼክሊስት እያወረድን እየተከታተልን ቢያንስ የተቋማት ባለሙያዎች ሙሉ በሙሉ አራቱን አይነት ስልጠናችን ወስደው ሰርቲፋይ እንዲሆኑ የማድረጉ ስራ ላይ በሰፊ የሰራንበት ነበር። ከነዚህ ውስጥ ምናልባት ዋና ዋናዎቹ የመጀመሪያው አፕሊኬሽን ፎር የሚያደርግ ነው። አንድሮይድ ዴቨሎፕመንት የሚባል ስልጠና ነው። እሱ ምንድነው የሚጠቅመው? ከግለሰብ ጀምሮ ወጣቶች እሱን ነገር ቢለማመዱና ያን ሲስተም ሲማሩ እንደሚያስተምረው እንዴት የሞባይል አፕሊኬሽኖችን ፎርም ማድረግ ይቻላል፣ እንዴት ጌሞችን መስራት ይቻላል የሚለውን ሰፊ የሆነ ከዲጂታል ሊትሬሲ በጣም ሊቀራረብ የሚችል ነገር ግን አድቫንስድ የሆነ ስልጠና ሲሆን ያንን በመስራታቸው አልባሌ ቦታ የሚውሉ የተለያዩ ሶሻል ሚዲያዎችን አላግባብ የሚጠቀሙ የነበሩ ወጣቶችንም ጭምር ወደ ሲስተም ያመጣ እንትን ነውና ያ አንዱ ነበር። ከዛ ውስጥ ምናልባት በግልም ያገኘናቸው የሶፍትዌር ያበለጸጉ ልጆች አሉ። አንድ አብዱራቢ የሚባል ልጅ ለዞን ፓርቲ ለተለያዩ ተቋማት ሲስተም አበልጽጓል። ይህንን ከሰለጠነ በኋላ ስለዚህ አንዱ እሱ ስልጠና ነው። ከዛ ውስጥ ሌላኛው ዳታ ሳይንስ ነው። ዳታ ሳይንስ ለየትኛውም ልማት እቅድ የሚሆን የሰብት የሚሆን መረጃ ለሚያደራጁ የስታት ባለሙያዎች የሚሆን በየተቋሙ ላሉ የአይሲቲ ባለሙያዎች የሚያስፈልግ ወሳኝ ነው። መረጃችንን እንዴት በማዘመን እንይዛለን፣ የተለያዩ ነገሮች እንዴት በአንድ ቋት እንዲገኙ ያደርጋል። የተለያዩ ከንግድ ተቋማት ጀምሮ የተለያዩ የሚሰሯቸውን ዳታዎችን የሚያደራጅ አይነት ስልጠና ነው። እንዴት እናደራጃለን፣ እንዴት ነው መረጃችን አያያዛችን፣ በአጠቃላይ የንግድ ስራችንን ጨምሮ እንዴት እናቅዳለን፣ ያን እቅድ ደግሞ እንዴት ዲጂታል እናደርጋለን የሚለውን ዝርዝር ስታት የሆነ የስታቲክስ ስልጠና ነው። እሱ ዳታ ሳይንስን የወሰዱ ሰዎች የሚያቀርባቸው ሪፖርታቸው ከሪፖርት ጀምሮ ያለው ጥራትና ያለው ክህሎት ከፍ የሚያደርግ ስልጠና ስለሆነ እሱን ሁሉም ወጣቶች ወስደው ቢያደርጉት መልካም ፍላጎታችን ነው። ከዛ ውጭ ግን ይህን የወሰዱ ባለሙያዎች የተለያዩ ለውጥ አግኝተዋል ማለት በየተቋሙ ሲወስዱ ነበር። በተለይ ትምህርት ቤት አካባቢ ያሉ ልጆች ለማንበብ የተለያዩ ነገሮችን ፋይል ሲያደርጉ እንዴት ያደርጋሉ የሚለውን የተቸገርንበትን አንድ የሳይንስ ፈጠራን ፓርት እሱ ፕሮቶታይፕ ሲሰሩ እቅድ እንዴት ይታቀዳል የሚለውን የሚያሳይ ስልጠና ነው ማለት ነው። ሶስተኛው ፕሮግራሚንግ ዲቨሎፕመንት ነው። ፕሮግራሚንግ ፈንዳሜንታል ዲቨሎፕመንት ማለት አሁን የምንለውን ሲስተም ዲጂታል ኢትዮጵያን የሚሆን ዓለም አሁን የምትፈልገውን የተለያዩ ተወዳዳሪነት ያላቸውን ዓለም አቀፍ ወጣቶችን የምናገኝበት ይህንን ስልጠና ምናልባት መጀመሪያ አይሲቲ የሰለጠኑ ሰዎች፣ ሶፍትዌር የሰለጠኑ ሰዎች እንደዚሁም ደግሞ ዳታቤዝ የወሰዱ ሰዎች በቀላሉ ሲስተም ማበልጸግ የሚችሉበት ፕላትፎርም። ሲስተም ማለት አንድ ተቋም የሚሰሩ ስራዎችን በሙሉ አዘምነህ በአንድ ቋት በአንድ ቴክኖሎጂ እንትን አገልግሎቶችን የምሰጥበት አሁን እኛ ሆስፒታል አጠቃላይ የጤና ትራንስፎርሜሽን ኤጀንሲ በሙሉ የሚጠቀሙት ሲስተም ማለት ነው። አብዱል ባርም ትላልቅ ምክንያቱም ለትምህርት ሚኒስቴር ሁላ ሊያገለግል የሚችል ሶፍትዌር የሰራ ልጅ ይሄኛው ስልጠና ከወሰደ በኋላ ሰፊ ፈተናን በራሱ ጊዜ ጥያቄ መጽሐፍ ሰጥተው በመጽሐፉ ኮንቴንት ቴብል ኦፍ ስፔሲፊኬሽን ጠብቆ ጥያቄ ያወጣል፣ ያርማል፣ ይተነትናል። ከዛ ሪሰርች ይሰራል። ሰርቶ የትኛው ተማሪ የትኛውን ጥያቄ ሳተ የሚለውን ሪፖርት ጠቅልሎ የሚሰጥ ሲስተም የተሰራበት ነው። አራተኛው ነው የመጨረሻው የሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ የምንለው ስልጠና። አሁን ዓለማችን በተለያዩ ሰዓት የተለያዩ አሁን ጥያቄዎችን የምንመልስበት የራሳችን ሉዓላዊነት የምናስከብርበት ከሌሎች ተጽዕኖ ነፃ ስንወጣ ነው። ስለዚህ ለዚህ ደግሞ ኤአይ ወሳኝ አስፈላጊ አርቲፊሻል አስተውሎት የምንለው ወይም አርቲፊሻል ኢንተለጀንስ ትልቁን ስራ ይሰራል ማለት ሁሉንም ነገራቶችን በአጭር ሰዓት በአጭር ደቂቃ ውስጥ ብዙ ነገራቶችን ጥያቄዎችን ይመልሳል። በዓለም አቀፍ ያለው ኢንፎርሜሽን መረጃ ይሰጣል። እንዳጠቃቀማችን ደግሞ ብዙ ትምህርቶችን በሱ አሳጥረን መስራት የምንችልበት አጋጣሚ የሚፈጥር የትምህርት ወይም ኮርስ ነው። እሱ ላይ ምናልባት ሁሉም ሰው በቀላሉ የሚገኝ በየእንትኑ ስላለ ነገር ግን ሳናቀው ብንሄድበት ያው ተጎጂ ነው ብለው አውቀነው ግን ተምረነው ደግሞ ሲሆን የተሻለ ነገር ያስገኛል ማለት። ስለዚህ ኢትዮኮደርስ ያመጣው ኢኒሼቲቭ እነዚህ አራት ዋና ዋና ስልጠናዎች ሁሉም ተቋም ላይ ያለ ባለሙያ
ሁላቸውንም ወስዶ የቻለውን መስራት ቢችል አንደኛ ከዲጂታል ሊትሬሲ እንውጣ። መሰረታዊ ኮምፒውተር ስልጠና ያለን ክህሎት እጅግ በጣም ያነሰና ውስን። ሁሉም ተቋም ላይ ብንሄድ ከአይሲቲ ባለሙያዎች ጀምሮ ከሰው ሀብቶች ጀምሮ እንደዚሁም ልማት እቅዶች ይህንን ስልጠና ወስደው የራሳቸውን ክህሎት ማሳደግና እንደዚሁም በተቋማቸው ላይ እሴት መጨመር የሚችሉበት ስልጠና ነውና ይህን እድል ፈጥሮልናል። ምን ያክል ሰለጠነ፣ ስንት ሰርተፊኬት ተወሰደ የሚለውን ራሱ ሪፖርት ስለሚሰጥ ፊስ ሲደረግ በአገር አቀፍ ደረጃም የተሻለው ክልል የኛ ሆኖ ተገኘው ማለት ነው። ከክልሉም ደግሞ የኛ ዞን እና ጉራጌ ዞን የተሻሉ መረጃዎች ሲወሰዱ የተሻለ አፈጻጸም ስለነበራቸው ይህን እውቅና ተሰጥቶናል። እንደ ሀገር አቀፍም ፋናም የተለያዩ ሚዲያዎችም ሰርተውበታል ማለት እዚህ መጥተው እንደዚሁም ደግሞ በአጠቃላይ ራቤ ፖሊቴክኒክ ኮሌጅም ሲያገዘን ነበር። አብሮ ይህን ስልጠና ሲሰጥ ሙሉ ባለሙያዎችን ሲያሰለጥን እኛም ጋር ድጋፍ ሲሰጥ የነበረበት ሂደት ስለነበረ አንድ ውጤት ያመጣንበት እሱ ፓርት ነው። ይሄ በሶፍትዌር ልማት ድረገጽ የሚመራ ነው ማለት ነው። አጠቃላይ እነዚህ ዲጂታል የማድረግ ተቋሙ ሲሰራቸው የነበሩት የካይዘን ፍልስፍና ተግባራዊ ለማድረግ በየተቋሙ ተበታትነው ያሉ መሳሪያዎችን መጠገን ማደስና እነሱን በአግባቡ መልሶ እንዲጠቀሙ ለማድረግ የተካሄደበት ርቀት ነው። እሱ ቅድም እንዳልኩ ከግማሽ ሚሊዮን በላይ ብር ያተረፍንበትና የኮት የስራ ሂደት ቀድሞ በፊት ከሚሰራው በተሻለ መልኩ ተቋማትን በቼክሊስት ለይቶ የትኛው ዴስክቶፕ ነው፣ የትኛው ፕሪንተር ነው፣ የትኛው የኮት መሳሪያ ነው ለረጅም ጊዜ ሳይጠገን እንደዚሁም ደግሞ ስራ ላይ ያልዋለው በሚለው በጣም ብዙ ማቴሪያሎች ያገኘ በእኛ ከተማ ደረጃ። ይሄ ደግሞ ወደ ዞን ሲሰፋ ከፍተኛ የሆነ እንትን የሚያመጣ ነው ማለት ነው ከጥገና አንጻር። ምክንያቱም አዲስ ከመግዛት ዛሬ ላይ በጣም ውድ ስለሆነ ያለው ተጠግኖ ሲጠቀም አንደኛ የተሻለ ፐርፎርማንስ ነው፣ ሁለተኛ የተቋሙን የካይዘን ፍልስፍናውን በአግባቡ እንዲጠቀም ለማድረግ የሄድንበት ርቀት ከሌሎች የተሻለ ያደርገው ነበር። በአጠቃላይ ስልጠናዎችን ሰጥተናል። እዛ ስራ ሂደት ላይ የሚሰጡ አድቫንስ ስልጠናዎች አሉ። አንደኛው ላን ወይም አካባቢ ኔትወርክ ዝርጋታን ነው። እሱን በዞንም ባለሙያም ተደግፈን በክልልም እንደዚሁም ስልጠናዎች ተሰጥተው ሰዎች ባሉበት ኤሪያ ላይ እንዴት ኮኔክት ያደርጋሉ፣ ዴስክቶፕ ከዴስክቶፕ ጋር መረጃን እንዴት መለዋወጥ ይቻላሉ የሚለውን ስልጠና እዛው ባለው አንድ ተቋም ውስጥ ለምሳሌ አንድ ግቢ ውስጥ ብዙ ተቋማት ይኖራሉ። እነዛ በአንድ ፕሪንተር በአንድ ዴስክቶፕ መጠቀም እንደሚችሉ የሚያደርግ ስልጠና ነው። ሊትሬሲ የምንለው መሰረታዊ የኮምፒውተር ስልጠና ከክረምት ተማሪዎች ጀምሮ ሰርቲፋይ የሆኑ ልጆች ቢያንስ እስከ 30 ወጣቶችን አሰልጥነን በዚህ እስከ 25 ሰርቲፋይ ሆነው መሰረታዊ ኮምፒውተር ስልጠና አላቸው ማለት ስራ አገኙ ማለት ነው። በሌላ አባባል የስራ እድል ይፈጥራል የኛውን ስልጠና ሲወስድ ሰው አንድ ስኑ። ሁለተኛ ተቋም ላይ ያሉ ባለሙያዎችም ይህን ስልጠና ይወስድና የራሳቸውን ብቃት ያሳድጋሉ፣ በተቋማቸው እሴት ቫልዩ አድ ያደርጋሉ ማለት ነው። ስለዚህ ይህን ስልጠና ሰጥቷል ማለት ነው። ይህ ኮት የስራ ሂደት በአጠቃላይ ከፋይናንስ ጋር የምንሰራቸውን ስራዎችን የክራይ ሰብሳቢነት የሚያስቀር ነው። ምክንያቱም የሚገዙ እቃዎችን ጥራት ቁጥጥር ያደርጋል። ይህንን በፊት ያልነበረን በቅንጅት የሚሰራ ነው። ፋይናንስ ተቋም የትኛው የኢኮቴ መሳሪያ ሲገዛ ስፔክ ይሰራለታል። የትኛውም ተቋም ስፔክ ከሳይንስና ቴክኖሎጂ ይሰራል። ያ ስፔክ ከተሰራ በኋላ ኮሚቴው ግዢ ብቻ አይደለም የሚሄደው። ከዚህ ተቋም ባለሙያ ያለው ተመድቦለት አብሮ ገዝቶ አምጥቶ ጥራቱንም ጭምር ቼክ ያደርጋል። ጥራት ደረጃውን የወሰደውን ሰውዬ በትክክልም በተቀመጠው ስፔክ መሰረት ነው የገባው አይደለም የሚለውን ቁጥጥር እየተደረገ በየጊዜው የሚመጡ ነገራቶች ከካሜራ ጀምረን እያንዳንዷን የኢኮቴ መሳሪያ ስፔሲፊኬሽን ወጥቶላቸው እዛ ልክ ካልገቡ ይመለሳል ማለት ነው። ተመላሽ ያደረግናቸው አለ ስፓሻል ሳይንስ እና ከስፔስ ሳይንስ እዚህ ድረስ ማቴሪያል ይዘው መጥተው ሲያሳዩ የነበረበትና ይሄ የተሻለ ስራ በመሰራቱና በአጠቃላይ ለሀገርም የሚጠቅሙ ልጆችን ማግኘት የሚቻልበት የስራ ሂደት ስለነበረ በሳይንስና ፈጠራም በተሻለ ማለት ውጤቶቻቸው ወርዶ ከመጀመሪያው ሩብ ዓመት ጀምሮ እየደገፈ የመጣበትን ውጤት ያገኘንበት ነው። እነዛ ናቸው። ምናልባት ከሌላው ወረዳም ይሁን መዋቅር እነዛ ነገራቶች በትኩረት በመሰራታቸው የተሻለ ነበር የሚል ሀሳብ ያለኝ። ተጠቃሚ አካላት አሁን ወጣቶችን ይመስላሉ የሚሰራሉ ሌሎችም ኢትዮጵያን ከመሰጠት ጋር ምን ማድረግ አለባቸው? እንዴት ለማስፈን እሱን ለማሳለጥ ከተፈለገ ይሄን ኢኒሼቲቭ የፕላትፎርም ሳይዘጋ የሚዘጋ ነው ባይዘው በደንብ መታወቅ ያለበት
ለ3 አመት ጊዜ ነው ከዩናይትድ አረብ ኤምሬት ያው ጠቅላይ ሚኒስትራችን ባደረጉት እገዛና በጠየቁት እገዛ መሰረት የተሰጠ ስለሆነ ይሄ ፕላትፎርም ከዘጋ በኋላ አንዱ ከ300 እስከ $700 የሚጠይቅ ነው አንዷን ሰርቲፊኬት ለማግኘት። አሁን ግን በነፃ ነው እየወሰነ ያለነው። ስለዚህ ይሄን ተገንዝቦ ሁሉም ወጣት በእጁ ስማርት ስልክ ያለው በሙሉ መውሰድ ይችላል ማለት ነው። ይሄ ስልጠና እንዳጠቃላይ በተቋማት ደረጃ ደግሞ ያሉ ባለሙያዎች ግዴታም ጭምር ነው። ፐብሊክ ሰርቪስም ያው ህግ አውጥቷል። ይሄንን ቢያንስ ከ10% እነዚህ ሰርቲፊኬቶች ይያዛሉ ማለት ነው። ቀጣይ ወደ ዲጂታል ኢትዮጵያ ነው እየሄድን ያለነው። ዲጂታል ኢትዮጵያ ለመሄድ ደግሞ ሚኒመም ሰው ቢያንስ በእጁ ያለውን ስልክ አጠቃቀም ማወቅ መቻል አለበት። እነዚህ ስልጠናዎች ሳያመልጡ ጊዜያቸው ሳይዘጋ 1 አመት ከምናምን አልፎታል እንግዲህ ከ3 አመቱ ማለት ነው። ይሄ ታውቆ ርብርብ እንዲያደርግ ነው መልእክት ማስተላለፍ ወደ ሁሉም ሰው ማለት ነው። በእጁ ካለው ስልክ ያው መጠቀሙ አይቀርም አብዛኛው ሰው። ከዛ ውጭ ግን እኛም በራችን ክፍት ነው። ሮተሮች አሉን፣ ዋይፋይ አለ፣ ነፃ ኢንተርኔት አገልግሎት አለ። እዚህ ቁጭ ብሎ ባለሙያዎች እየደገፉት 4ቱንም ሰርተፊኬት በወራት ውስጥ በሳምንታት ውስጥ መውሰድ ይቻላል። ስልጤ ኤፍኤም 92.6 ሬዲዮ ያነጋገራቸው የጽህፈት ቤቱ የተለያዩ የሥራ ዘርፍ አስተባባሪዎችም በተቋሙ በየዘርፉ የተሰሩ ስራዎችን እንዲህ ይገልጻሉ። ስሜ አወል ከድር ይባላል። ያው ወራቤ ከተማ ሳይንስና ኢንፎርሜሽን ቴክኖሎጂ ጽህፈት ቤት የሶፍትዌርና ድረገጽ ልማት ስራ ሂደት ዳይሬክተር። በሶፍትዌርና ድረገጽ ልማት ያው የሚሰሩ ዋና ዋና ስራዎች አንደኛው ያው ከሲስተም ጋር ከተማውን ከማዘመን ጋር ያሉ ስራዎች ናቸው። ከኢትዮ ኮዳፕስ ጋር ያሉ ስልጠናዎችን በዋነኝነት እናስተባብረው እኛ ነን። በተቀረ ደግሞ በዋነኝነት የምንሰራው አንድ ከኢኮቴ ዘርፍ ከተሰማሩ ድርጅቶች ጋር ያው የቁጥጥርና የብቃት ማረጋገጫ ሰርተፊኬት የምንሰጠው ያው የኛ ስራ ሂደት ነው ማለት ነው። በዋነኛነት እነዚህ ናቸው። ስሜ ማኑኤል ከሪም ሾርሞ ይባላል። የሳይንስ ወራቤ ከተማ አስተዳደር ሳይንስና ቴክኖሎጂ ጽህፈት ቤት የኢኮቴ ስራ ሂደት አስተባባሪ ነኝ። ኢኮቴ ዘርፍ ብዙ ጊዜ ያው ወደ 4 አይነት የስራ እንትኖች አሉ። ከነሱ ውስጥ ያው የሃርድዌር ጥገና ነው። የሃርድዌር ጥገና እንዳለ፣ ሁለተኛ ደግሞ ኔትወርክ ዝርጋታ ለየሴክተር መስሪያ ቤቶቹ በፍላጎታቸውን እንደ ሀሳብ ጥናት በማድረግ ኔትወርክ ዝርጋታ ከቴሌ ጋር በመተባበር እናደርጋለን። ሶስተኛ ደግሞ ስፔክ ማዘጋጀት ነው። ማንኛውም ሴክተር መስሪያ ቤት የአንድ የኤሌክትሮኒክስ እቃ ግዢ ሲፈልግ በእኛ በኩል ይህን ነገር እንፈልጋለን ብሎ የሚፈልገውን የእቃ አይነት ነግረናል። ከዛ ለዛ ሰው የሚያስፈልገውን ስፔክ በማዘጋጀት ለእሱን አዘጋጅተን እንሰጣለን ማለት ነው። አመሰግናለሁ። ስሜ ፈይሰል ማሰር እባላለሁ። በወራቤ ከተማ አስተዳደር ሳይንስና ኢንፎርሜሽን ቴክኖሎጂ የፈጠራ እና ሳይንስና አቅም ግንባታ ባለሙያ ነው። የሚሰሩት ዋና ዋና ተግባሮች አንደኛ የሳይንስና ቴክኖሎጂ ፈጠራ ከፍ ለማድረግ የምክክር መድረኮችን ማዘጋጀት፣ የትምህርት ቤቶቹ ደግሞ ክበባቶችን ማቋቋም፣ የተቋቋሙትን ክበባቶችን ደግሞ ማጠናከር፣ የተጠናከሩትን ክበባቶች ደግሞ መደበኛ ድጋፍና የቁሳቁስ ድጋፍ ማድረግ፣ ስልጠናዎችን እንዲሁም መስጠት። ስልጠናዎች ሲባሉ በ3 አይነት ዘርፍ ነው የምንሰጠው እኛ ስልጠናዎችን። ከተማችን ወራቤ ያው የክልል ከተማ እንደመሆኗ መጠን ያው ካቻ ከተሞች ጋር ለመፎካከል ያው ተቋማቶችን ያው ማዘመን አንዱ የስራ ተግባር ነው። ከዚህ ውስጥ ያው በከተማው ላይ እስካሁን ድረስ ከ10 ተቋማት የሚበልጡ ተቋማቶች ያው የኦንላይን አገልግሎት እየሰጡ ይገኛሉ። ከነዛ ውስጥ ያው ሙሉ ለሙሉ የሚሰጡም አሉ፣ በከፊል አንዳንድ አገልግሎቶችን እየሰጡ ያሉ ተቋማቶችም አሉ። ከነዛ ውስጥ በዘንድሮ ዓመት የተጀመረ በክልል የመጣ አንድ ተቋም አለ። እሱም ሰላምና ጸጥታ የልደት ካርድ የሚሰጠው ተቋም ከዚህ በፊት ያው አንድ ልደት ካርድ ለማውጣት ብዙ ኪራይ ከ1000 ብር በላይ ከ2000 ብር በላይ መዝገብ የለም ተብሎ ብዙ ጊዜ በጣም ብዙ ባለጉዳዮች የሚንገላቱበትና ለኪራይ ሰፊ የነበረበት ነበር። አሁን ላይ ግን በከተማው ላይ በ4 ተቋማት በ3 ቀበሌዎችና ሆስፒታልን ጨምሮ በ4 ማዕከላት የአገልግሎቱ ኦንላይን ሆኗል። መዝገብ የለም የሚለው ነገር እንዳለ ቀርቶ አሁን ቀጥታ ማንኛውም ሰው ሄዶ በ30 ብር ቀጥታ ሄዶ ማንኛውም መዝገቡን ተመዝግቦ የልደት ካርዱን መውሰድ ይችላል ማለት ነው። አራተኛ ደግሞ ቪዲዮ ኮንፈረንስ ነው። ኦንላይን ስብሰባዎችን ሚቲንጎችን ለማድረግ እሱንም የማማሸት ስራ እንሰራለን ማለት ነው። በዋናኛነት 4ቱን አይነት የስራ አይነቶችን ነው የምንሰራው። 2017 ዋና ከሰራናቸው ስራዎች ያው ኔትወርክ ዝርጋታውን ላይ ያው መዘጋጃ ላይ የተሰራ የማስፋፊያ ነገር አለ። ሃርድዌር ጥገናዎችም ካቻምና በተሻለ መልኩ የተሰራ ነገር አለ።
ስፔክ ዝግጅትም ብዙ ነገሮችን ከሌሎች ባልደረባዎችን በመቀናጀት በጣም የተሻለ ሁኔታ ሰጥተናል። አብዛኛውን ነገር የኢትዮ ቴሌኮም እና የኔትወርክ ዝርጋታው ላይ ነው በደንብ ሰርተናል ብለን እናስባለን። አንደኛ ስለ ሳይንስና ቴክኖሎጂ ምንነት፣ ስለ ፓተንት ምንነትና ሶስተኛው ደግሞ የስፔስ ሳይንስ ስልጠና እንዲሁም ክረምት ላይ ለተማሪዎች የሰጠነበት ሁኔታ አለ። ያ ማለት ተማሪዎቹ የፈጠራ ተማሪዎች ጥሩ ታለንት ያላቸውን ተማሪዎች ወደ ስፔስ ዝንባሌ ያላቸውን እዚሁ ማዕከል ላይ በመጥራት ቀጥታ ገብተው 2 ወር ሰልጥነው ራሳቸውንም በእውቀት ገንብተው የወጡበት ሁኔታ አለ። ይህን ስራ ነው ሰራ ሳይንስና ፈጠራ ኤግዚቢሽን በአመቱ አንዴ ይካሄዳል ከትምህርት ጽሕፈት ቤት ጋር በጋራ በመሆን አሁን ባለፈው አመት ላይ ኤግዚቢሽን አድርገን ወደ 105 የቴክኖሎጂ አይነት ነገራቶችን መረጃዎችን መሰብሰብ ችለናል። የተሰሩ ፈጠራዎች ከነዚያ ውስጥ ደግሞ የተሻሉ የሚሉትን የማህበረሰብ ችግር እንዲቀርፉ የሚችሉትን እነሱን ደግፎ ማሸጋገር የሚለውንም ይጨምራል። እኛ የፈጠራ ስራ ሂደት አሁን ከአምናዎች ውስጥ ለምሳሌ HCR ወይም ሃውስ ኮንትሮል ሮቦቲክስ ሲስተም የሚል ቴክኖሎጂ የተሰራበት ሁኔታ ነበር። ስለዚህ ይሄ ከዘንድሮ ከተጀመሩ ነው። ሌላኛው ደግሞ ያው መዘጋጃ ቤቱ ከዚህ በፊት ይሰጣቸው ከነበሩ አገልግሎቶች ያው ሙሉ ለሙሉ አልነበረም። በዚህ ሰዓት ግን አሁን በዚህ ዓመት ላይ ከወረቀት ነፃ አጠቃላይ ከወረቀት ነፃ የሆነ አገልግሎት መስጠት እየጀመረ ያለበት ሁኔታ ነው ያለው። ከሰው ሀብት ጀምሮ ከልማት እቅድ ጀምሮ ሌሎች የመሬት ኮንስትራክሽን ሁሉንም አገልግሎቶች ኦንላይን ያደረገበት ያለው ሁኔታ ነው ያለው። ሌላኛው ደግሞ ያው ንግድና ኢንዱስትሪም ገቢዎችም አምና ያለሙ ሲስተሞች አሉ። ስለዚህ ከተማው ላይ እስካሁን ባሉ ሂደቶች እነዚህ ተቋማቶች አገልግሎት ይሰጡ ያሉ ተቋማቶች ናቸው። ስለዚህ ያው ቀጥሎ በዚህ ዓመት ላይ ሌላ የምንጨምራቸው ተቋማቶች ይኖራሉ ማለት ነው። ያው ኔትወርክ ዝርጋታው አንድን ነገር ወረቀትን ለማስቀረት ነው። ዲጂታላይዜሽን በሚለው ወረቀትን ለማስቀረት ከአንዱ ቢሮ ወደ አንዱ ቢሮ ወረቀት ይዞ ከመሄድ በኦንላይን ሲስተም ለማድረግ ያው ኔትወርክ ዝርጋታውን ማከናወናችን ከአንዱ ቢሮ ወደ አንዱ ቢሮ በኢሜይል በቴሌግራም ተጠቅመው ሰው ልፋትንም ጉልበቱንም እንዲቆጥብ ያደርገዋል። የኛ ተቋም አንደኛ የሚያደርገው እገዛ ከትምህርት ጽሕፈት ቤት ጋር በመሆን ትምህርት ቤቶቹን ያላቸው የሚይዙት በጀት አለ። እነዚያን በጀቶች ለነዚያ ተማሪዎች ፈሰስ አድርገው ውጤታማ የሚሆኑበትን ፈጠራዎችን ደግሞ እውን የሚያደርጉበትን ሁኔታ እኛ መደበኛ ድጋፍ የምናደርግበት ሁኔታ አለ። ፕላስቱ ዛት ደግሞ ከዛ አልፎ የመጡት በጣም ጠቃሚ ናቸው የምንላቸው በፕሮፖዛል መሰረት እኛ ጋር መጥተው እኛ የምንደግፍበት ሁኔታዎች ይፈጠራሉ። ይሄ ነው ወደ ዲጂታል ሲቀየር አንደኛው ለማህበረሰብ የሚሰጠው አገልግሎት ከመጀመሪያው አንደኛ ሰዓትን ነው የሚቆጥበው። ያው ዲጂታል ሲሆን ጊዜን ነው የሚቆጥበው። ያው ሰውየው የለም መዘጋጃ ድሮ ያው ባለ አገልግሎት ሲሰጥ ሰውየው የለም ኢንጂነሩ አልገባም የሚባልበት ጊዜ ነበር። አሁን ላይ ግን ኦንላይን ሲሆን ማንኛውም አካል አካውንት ከፍቶ እዚህ ሆኖ ማንኛውም ነገር ያመለክታል። ያኛው አካል እዛው ሆኖ ነው አገልግሎቱ የሚሰጠው ማለት ባለበት ሆኖ ነው። ዞረን የሚሰራ ማይሰራና የሚወገድ በሚል ሶስቱንም አይነት እንትንና የሪፖርቱን ያለ ፋይናንስ እናስገባለን ማለት ነው። ያው ሳይንስና ቴክኖሎጂ ሰብስቦ ማስወገድ ስለማይችል እነዚህ የሚሰሩ አሉ፣ ይሄ ማይሰራ አለ፣ ይሄ መጠቀም የሚችል ነው የሚለውን ሪፖርት ለፋይናንስ እናስገባና ፋይናንስ ደግሞ የእንትን የሚሉትን ሰብስቦ ለጥገና ማዕከል እንዲያስገባልን በደብዳቤ እንጠይቀናል ማለት ነው። ግዢ ላይ ደግሞ ለምሳሌ አንድ ባለሙያ መጥቶ ወይም ለአንድ ቢሮ ላፕቶፕ ሲጠይቀን ይሄ ሰው ምንድነው የሚገለገልበት የሚለውን ነገር አሁን ይሄም የመንግስትን ሀብት ዝም ብሎ ከማባከን የሚቆጥብ ነው። ለምሳሌ አሁን ዲዛይን የሚሰራ ሰው የሚፈልገው ላፕቶፕ እና ዝም ብሎ ወርድ የሚጠቀም ሰው የሚያስፈልገው ላፕቶፕ የተለያየ ነው። ምናልባት ፕሮሰስ ላይ ፓተንት ለመሆን ፕሮሰስ ላይ ያለው ፐርማነንት ፒላር ፓወር የሚለው አሁን ከረንትሊ ፕሮሰስ ላይ ነው ያለው። ገበያ ላይ ከመውጣቱ በፊት ይህን እንትን ፓተንት ራይቱ አስጠብቆ ወደ ገበያ የሚገባበት ሁኔታ ነው። ፕሮሰስ ላይ ነው ያለው። ፕሮፖዛል ምናምን ተዘጋጅቶለታል። አሁን ክፍያና መረጃው መላክ ብቻ ነው የሚቀረው። እንደዚህ አይነት ነገራቶች ነው የሚደረጉ። የመሬት አገልግሎት በኦንላይን መጠቀም ይችላል። ሌላኛው ከኮንስትራክሽን ጋር የተያዙ ፍቃዶችን ኦንላይን ላይ የምታደርጉ የመዘጋጃ ቤቱ የመሬት ማረጋገጫው ራሱ ተቀይሯል። አሁን QR ኮድ ያለው ዘመናዊ ሆኗል ማለት ነው። እዛው ኦንላይን ራሱ ጀኔሬት አድርጎ ነው የሚያወጣልን። ስለ መሬቱ ያለበት ሁኔታ ለራሱ ኦንላይን ላይ ማወቅ ይችላል። ሌላኛው የልማት እቅድ ስራዎች ሪፖርቶችን እንዳለ በኦንላይን ነው የሚላላኩት የደጋፊ ስራ ሂደቶችን ጨምሮ አሁን በዚህ ዓመት ይጨመራል ተብሎ የታሰበው የሰው ሀብት እያንዳንዱ አሻራን ጨምሮ የሰው ሀብት መረጃዎች ሙሉ ለሙሉ በሱ ይገባና መዘጋጃ ቤቱ ያው በዚህ ዓመት ሙሉ ለሙሉ ከወረቀት ነፃ ልክ ሆስፒታል ከወረቀት ነፃ የሆነ አገልግሎት ይሰጣል ተብሎ ነው የሚታሰበው። ስለዚህ ለሁሉም ደረጃ አንድ መግዛት እንትን ስለማይኖር
ለምሳሌ አሁን መዘጋጃ አካባቢ ዲዛይን የሚሰሩ ባለሙያዎችና የሴክተር ኃላፊዎች የሚጠቀሙት ላፕቶፕ ተመሳሳይ መሆን የለበትም። ለምን እነዛ ዲዛይን ብዙ ሶፍትዌሮችን የሚያበለጽጉበት ወይም ብዙ ሶፍትዌሮችን ስለሚጠቀሙ ለነሱ የተሻለውን በቃ እዛ ላይ የሚሰሩበትን በደብዳቤ ይጠይቃሉ። ይሄን ፈልገናል ሲሉ ለዚህ ሰውዬ የሚያስፈልገው ይሄ ላፕቶፕ ነው የሚለውን ነገር ስፔሲፊኬሽን አዘጋጅተን ግዢም በአጋጣሚ ሄደን እኛ ነው የምንለው ግዢም የምንፈጽመው ከመጣ በኋላ የምንገመግመው እኛ ነን። ከዛ በኋላ ያው ለጠያቂው አካል ይደርሰዋል ማለት ነው። እንደዚህ በልየታ በምንዞርበት ሰዓት በትንንሽ ጉድለቶችን የሚያቋርጡ አሉ። ከተማ ላለ እቃዎች ጠጋብኖ አንድ እንትን ለማድረግ እሱን ነው መሰብሰባችንም እሱ ነው። የማይሰራውን ያው ወደ ማስወገዱ እንገባለን ማለት ነው። ስለዚህ በሄድንበት እንትን በትናንሽ ጉድለቶች እንትን ያሉትን አስተካክለን እዛው ወደ ስራ ማስገባት ነው እየሰራን ያለነው። ዲጂታል ሊትረሲ የሚል ስልጠና አለ ማለት ያው በአመት ወይ 2-3 ጊዜ እየጠራን እዚሁ በቢሮአችን የምንሰጠው ስልጠና አለ። አንዳንድ ጉድለቶችን በዛም እንትን እንላለን። ሌላ ደግሞ በየቦታው በአንዳንድ ሴክተር ነው ያለነው። አብዛኛው ሴክተር ላይ አይሲቲ ባለሙያዎች ይኖራሉ። እነሱን እዛ ላይ ያለውን ነገር ያው ችግር ሲኖር ወደኛ እንትን ያደርጉ እዛ ያሉትን እንትኖችን ደግሞ ከኛ ጋር ተደዋውለው የሚያስተካክሉበት መንገድ አመቻችተናል። እኔ ማስተላለፍ የምፈልገው ምናልባት ለፈጠራ ላይ ብዙ ትኩረት እየተሰጠው አይደለም። ይሄ ማለት ትምህርት ቤቶች አካባቢ ያሉት ነገራቶች ትኩረታቸውን ለፈጠራ ቢሰጡት ኖሮ ብዙ ውጤት ማምጣት የሚችልበት ሁኔታዎች አሉ። ምክንያቱም የትኛውም አሁን ዓለም ላይ በፈጠራ ነው ወይንም በቴክኖሎጂ ነው እያደገች ወይንም በቴክኖሎጂ የመነጠቁ ሀገራቶች ነው እየተገኙ ያሉ። እኛ ተቋም አንደኛው ትልቁ ስራው ያው ክህሎትን ግፍተት መሙላት ነው። በእኛም ከቻልን ካልቻልን ደግሞ ከክልልም ከፌዴራልም ባለም በማምጣት ክህሎት ችግርን መፍታት ነው። ያው መዘጋጃ ላይ ባለው ሁኔታ ላይ ያው የመሰረታዊ ኮምፒውተር እውቀት ችግር የነበረባቸውን ማንኛውም ሁላቸውም ሰራተኞች ስልጠና ወስደዋል። የኢትዮ ኮደር ስልጠና ያው አምና ትልቁን ስኬት ያስመዘገብንበት እና ትልቅ ለውጥ ያመጣንበት እና ሲስተሙን እስከ ማልማት የደረሱ ልጆችን ያፈራንበት ፕላትፎርም ነው። ጠቅላይ ሚኒስትሩ ሲያወርዱ ያው እኛ ወዲያው ተቀብለን ለተቋማቶችን ጨምሮ ከተማው ላይ የሚገኙ ወጣቶችን ጀምሮ ስልጠና እንዲወስዱ አድርገናል። በዚህ ዓመት ያው እንደ እቅድ ያዝነው ከዚህ በፊት ሰራተኞች መንግስት ሰራተኞች እያንዳንዳቸው አንዳንድ ሰርተፊኬት ነበር የወሰዱት። በዚህ ዓመት ግን እያንዳንዱ መንግስት ሰራተኛ 4ቱንም ሰርተፊኬት ወስዶ በኮምፒውተርና በሌሎች ላይ ያለውን የክህሎት ጋፕ ሙሉ ለሙሉ እንዲደፍን ለማድረግ ነው በእቅድ አድርገን እየሰራን ያለነው ማለት ነው። ስለዚህ በኢትዮ ኮደርስ ላይ በዚህ ዓመት ላይ ከአምና ከነበረው እቅድ በእጥፍ ነው አቅደን እየተንቀሳቀስን ያለነው ማለት ነው። የኛም ማህበረሰብ ደግሞ ወደዛ ለመምጣት ከስር መስራት ያስፈልጋል። ተማሪዎቻችን ላይ ብዙ መስራት ያለብን ስራዎች አሉ። እነዚህ ተማሪዎች ከስር ከወጡልን ቴክኖሎጂ የማይፈጠርበት ወይንም ትልልቅ ሀገሮች ከዚህ በኋላ የሚሰጡ ብዙ ስልጠናዎች ኢቭን ዩኒቨርሲቲን ጨምሮ በኦንላይን ስልጠናዎች የሚሰጡበት ሁኔታ ነው ያለው። ስለዚህ የኦንላይን ስልጠናዎችን ትሬኒንግ ብናደርግበት አንዱ ፕላትፎርም ነው። በተጨማሪም ያው ፕሮግራሚንግ አለው፣ አንድሮይድ አለው። እነዚህም ነገሮች ተማሪዎች በተለይ የሃይስኩል ተማሪዎች ቢወስዷቸው ግቢ ላይ ድሮ ይሰጡ የነበሩ ስልጠናዎች በዩኒቨርሲቲ ደረጃ ይሰጡ የነበሩ ስልጠናዎች በእነዚህ በሀሪፍ በሆነ ሁኔታ በፕላትፎርሙ ቀርበው ተማሪዎች ቢወስዷቸው ራሳቸውን እያዳበሩበትና ሲስተምም አንድሮይድ አፕሊኬሽን እያለሙ የሚሄዱበት ሁኔታ ሊፈጠር ይችላል። ጽህፈት ቤቱ ከሚሰራባቸው ዘርፎች መካከል ፈጠራና ኢኖቬሽን አንዱ ሲሆን የፈጠራ ባለቤት የሆነው ተማሪም ይህንኑ እውነታ ያረጋግጣል። ስሜ ኢብራሂም ከረዲም ይባላል። የወራቤ ሁለተኛ ደረጃ ትምህርት ቤት ተማሪ ነኝ። የዚህ ዓመት ሀገር አቀፍ የፈጠራ ሳይንስ ተወዳዳሪ ነኝ። የተወዳደርኩበት የፈጠራ ስራ ፐርማነንት ኤሌክትሪክ ፓወር የተሰኘ ሲሆን ይህ ኤሌክትሪክ ፓወር በሁለት መንገድ ነው የሰራሁት። አንድ ያው በየቤታችን ሁላችንም ገዝተን መጠቀም እንደምንችለው አድርጌ የሰራሁት እንደ ጄኔሬተር አድርገን ምንም አይነት ኃይል ሳይፈልግ ከፀሐይ፣ ከውሃ፣ ከዌብ ከተለያዩ ከምናገኛቸው ኃይሎች የነፃና አዲስ ኤሌክትሪክ ፓወር ሰርቼ ለማህበረሰቡ አቅርቤያለሁ። እና ሁለተኛው ደግሞ መንግስት ይህንን ኤሌክትሪክ ፓወር ወስዶ በትራንስፎርመሮች በማባዛት ለአንድ ከተማ ብሎም ለአንድ ዞን ማብራት የሚችልበትን ሲስተም ምንም አይነት የግድብ ኮስት ሳናወጣ ፕላስ ደግሞ እንደዚህ ዝርጋታዎች ሳይኖሩ ማለት ነው። አሁን ለምሳሌ ከአባይ ነው ወራቤ እየተጠቀመች ያለችው እና ከአባይ ወደዚህ ለማምጣት የሚፈጀው ራሱን የቻለ ዝርጋታ አለ እና ሁለተኛ ነገር ደግሞ ለቴክኒሻል የምናወጣው ወጪ አለ። ያንን ሁሉ ሳናወጣ ስልጤ ዞን ላይ ብቻችን ኤሌክትሪክ ፓወር ተክተን ስቴፕ አፕ እና ስቴፕ ዳውን የተሰኙ ትራንስፎርመሮችን በማስገባት ለማህበረሰቡ ዘና አድርጎ ማብራት የሚቻልበት ሲስተም በሁለት መንገድ ፈጥሬያለሁ ማለት ነው። ጥሩ ጥያቄ ነው እና እኔ በጣም ትምህርቱ ላይ ሳይንሱ ላይ ፎከስ አደርጋለሁ እና ሳይንሱ ላይ ፎከስ አድርግ
የሆነ ሰዓት ፊዚክስ ላይ ያየሁት ለው ነበረ ኢነርጂ ኢዝ ናይዘር ክሬትድ ኖር ዲስትሮይድ የሚለው ነበር እና በጣም ያ ሲስተም ላይ በጣም ሆቢ ነበረኝ እና በጣም ሳጠናው ኦልሬዲ ይህንን ሲስተም ነው ያገኘሁት። እንዴት ነው ያገኘሁት? ኦልሬዲ ጄኔሬተሮች ስታርት የሚደረጉ ጄኔሬተሮች አሉ በባትሪ እና ስታርት ከተደረጉ በኋላ ናፍጣ ይቀጥላል ወይም ደግሞ ቤንዚን ይቀጥላል እና እኔም ደግሞ ስታርት አደረገው በባትሪ ማለት ነው። ኦልሬዲ ባትሪውን ተጠቀምኩና ከዛ በኋላ ያለውን የፊውል ሲስተም እንትን ብዬ ባትሪውን እንዲሸርጅ የፊውል ሲስተሙ ግን እንዲቋረጥ ፊውል እንዳይፈልግ ነው ያደረኩትና ባትሪው በራሱ ሬጉሌት እየተደረገ ይሸርጃል። ባትሪው ሴፍቲው ተጠብቆ ይኖራል ማለት ነው። በዛ መንገድ ነው የሰራሁት እና ይህንን ነገር ስሰራ በጣም ብዙ የደገፉኝ ተቋሞች አሉና በጣም ከልብ ነው የማመሰግነው። እዚህም ሀገር አቀፍም ውድድር እንደወዳደር እነሱ ባይደግፉ ኖሮ ማቴሪያል ድገፋ ባያደርጉልኝ ኖሮ በእርግጥ እስካሁን ድረስ ከተማም መወዳደር የማልችልበት ሲስተም ነው የነበረውና ከተማ አስተዳደር የወራቤ ከተማ አስተዳደር በጣም ነው የደገፈኝ። በጣም የማመሰግነው። ብዙ እቃዎችን በእቃ ብቻ አይደለም በናውሌጅ ደረጃ ራሱ በእውቀት የተለያዩ ምሁራኖችን በመስጠት በጣም ነው የደገፈኝ። ሌላው የኢንፎርሜሽን ቴክኖሎጂ ባለሙያ የሆነው ወጣት ሙከሚል የዲጂታላይዜሽን እና የኢትዮ ኮደርስ ስልጠናን አስመልክቶ ጽህፈት ቤቱ የሚያደርገውን ድጋፍ እንዲህ ይገልጻል። ኢትዮ ኮደርስ ጋር በተያያዘ ያው በጠቅላይ ሚኒስትሩ የተጀመረ ኢኒሼቲቭ መሆኑ ይታወቃልና ዝም ብሎ የመጣ ኢኒሼቲቭ አይደለም። ብዙ ወጪ የተደረገበት ከውጭ ሀገር ጭምር አሰልጣኞች የተመደቡበት ስልጠና ነው። ከዛ አንጻር በመጀመሪያ እንደመጣ ስልጠና ወስደናል። እንደ ተቋም ራሴን ጨምሬ 3 ባለሙያዎችን መጀመሪያ ደረጃ ወስደናል ስልጠናውን። ያንን ደግሞ አስፍተን ያው በተቋማችን እስከ 47 ባለሙያ አለ። ከ47ቱ ባለሙያ ሙሉ በመውሰድ አለበት በሚል ያው በተቋሙ የሚዘጋጁ ስብሰባዎችን በማንሳት የተለያዩ ነገሮች ሲኖሩ መድረኮች ሲኖሩ ለባለሙያው ግንዛቤ እንዲኖር በማድረግ እስካሁን እስከ 30 ምናምን ባለሙያ ስልጠና ወስደዋል እንደ ተቋም ማለት ነው። እንደ ገቢ ተቋም ጥቅሙ ደግሞ ካየ ነው አንደኛ እንደ ባለሙያ ካየ ነው ባለሙያ ያለውን ሙያ አዳብሮ የተሻለ ሰርቪስ እንዲሰጥ ነው። እንደ ማህበረሰብ ደግሞ ወይ ደግሞ እንደ ተማሪ ካየም ደግሞ ተማሪዎች ከስር ጀምረው ኮዲንግ ምን እንደሆነ ቴክኖሎጂ ምን እንደሆነ አውቀው አዳብረው ወደ ስራ ዓለም በሚገቡበት ሰዓት ደግሞ የተሻለ ስራ እንዲሰሩ ያደርጋቸዋል። እንደውም እንደ ተቋም ካየ ነው ደግሞ መስራት አለበት የማስበው ታች ባሉ ልጆች ናቸው። ላይ ያለው ምናልባት ሰርቲፊኬቱን ሊይዝ ብሎ ለመያዝ ብሎ ሊወስድ ይችላል። ከስራ ያለው ግን ሰርቲፊኬት ምን ያደርግለታል? ገና እየተማረ ነው። ስለዚህ ከስራ ያለው ባለሙያ ሲወስድ ቀጣይ የተሻለ ፈጻሚ የተሻለ እውቀት ያለው ባለሙያ እናገኛለን። ሁለተኛ ደግሞ ዞናችንም ከሌላው ዞን ኮምፒቲቲቭ እንዲሆን ተወዳዳሪ እንዲሆን የሚያደርጉ ባለሙያዎችን ወደፊት እናገኛለንና እንደ ስልጤ ዞን ሳይንስና ቴክኖሎጂ ሊሆን ይችላል፣ የወራቤ ከተማ አስተዳደር ሳይንስና ቴክኖሎጂ ጽሕፈት ቤት ሊሆን ይችላል። ሞር ፎከስ አለባቸው ብዬ የማስበው ኢትዮ ኮደርስ ላይ ታች ባሉ ህጻናት ትምህርት ቤት ባሉ ህጻናት ላይ ቢያደርግ ለቀጣይ የተሻለ ሰው እናገኛለን። ላይ ደግሞ ያሉት ኢትዮ ኮደርስን ሲወስዱ ለመርሃ ግብር ብቻ መሆን የለበትም፣ ሰርቲፊኬቱን ለመያዝ ብቻ መሆን የለበትም። ስራቸውን ለምሳሌ አሁን አንድሮይድ ቢወስድ አንድ ሰው የተሻለ ስራ ይሰራል። ዳታ አናሊሲስ ቢወስድ አብዛኛው እንደ ተቋም ሰርቪስ የሚሰጠው ባለሙያ ስለ ዳታ አናሊሲስ ይጠቅመዋል ብዬ አስባለሁ። የተሻለ ሰርቪስ ለማህበረሰቡ ይሰጣል፣ ለራሱ የተሻለ እውቀት ይኖረዋል። ስለዚህ ለመርሃ ግብር ብቻ እንዳይሆን ከላይ ያለውን ፎከስ ቢያደርጉበት የሚል ሀሳብ አለኝ። ጥቅሙን ካየነው አንደኛ ሀገራችንን ከሌላው ዓለም ጋር እንድትሰለፍ ያደርጋታል በቴክኖሎጂ። ሁለተኛ ደግሞ ስራ ፈላጊ ሳይሆን ስራ ፈጥሮ የሚሰራ ለሌሎችም ኢንተርፕረነር መሆን የሚችል ያው ትውልድ የምናገኝበት ነውና በዛ ልክ ፎከስ ቢያደርጉበት የተሻለ ይመስለኛል። እንደ መጀመሪያ ምናልባት ያው ስራ ስቀጠር መጀመሪያ አካባቢ ስራ አላገኝም ነበር። እስከ 8 ወር ምናምን ቤት ቁጭ ብያለሁ። ያ ደግሞ ለእኔ ብዙ አድቫንቴጅ አለው ብዬ ነው ያሰብኩት። አሁን ካለው ሁኔታ አንጻር ሲያየው ያኔ በነበረኝ ሰዓት ምንድን ነው ያደረኩት? ያው ስራ ስላላገኘው በኮምፒውተር ከዩኒቨርሲቲ ስወጣ ይዤ የመጣሁት ፋይል ነበረኝ፣ ቪዲዮዎች ነበሩ፣ ቲዩቶሪያሎች ነበሩ። እነሱን ያየሁበት ነበር ያሳለፍኩት እና ያ ደግሞ አሁን ለሰራኋቸው ስራዎች ትልቅ ግባት ሆኖኛል የሚል ሀሳብ አለኝ እና በዚህ አጋጣሚ ደግሞ ለሌሎችም ማስተላለፍ የምፈልገው መልእክት የሆነ ክፍተት ሰዓት በሚገኝበት ሰዓት ወይ ደግሞ እንደዚሁ ተምረው ስራ ያላገኙ ሰዎች ካሉ ያላቸውን ነገር ወደኋላ ቢያዩት ነው። የመንግስት ሀብት ነው። ያንን ባለሙያው መቼ ወጣ፣ መቼ መለሰ፣ ምን ያክል ብር ሰበሰበ የሚለውን ሃንድል ካላደረግ ነው የመንግስት ገቢ የት ነው ያለው የሚለውን ማወቅ ስለማንችል ትልቅ ጉዳት ነበረውና ያንን በትክክል ማኔጅ የምናደርግበትን ሲስተም ሰርቻለሁ። አሁን ተግባራዊ ሆኖ ባለሙያው እየሰራበት የሚገኝ ሲስተም ነው። ሌላ ደግሞ የስልጤ ዞን ኮሚኒኬሽን ዌብሳይት ሰርቻለሁ።
ያው ለወደፊቱም ማህበረሰባችንን ከሌላ ማህበረሰብ ጋር እኩል ለማሰለፍ ተወዳዳሪ እንዲሆን ያስችላሉ ተብለው የሚመጡ ስራዎች ካሉ ያው ለመስራት ዝግጁ ነኝ። አሁንም በተቋም ደረጃ እየተሰራ ያለ ስራ አለ። ያው ሲያልቅ ያኑን እናስታውቅ ይሆናል ማለት ነው። ውድና የተከበራችሁ የስልጤ ኤፍኤም 92.6 ሬዲዮ አድማጭ ተመልካች ቤተሰቦቻችን ከወራቤ ከተማ አስተዳደር በመተባበር የከተማውን ሳይንስና ኢንፎርሜሽን ቴክኖሎጂ ጽህፈት ቤት የስራ እንቅስቃሴ የዳሰስንበትን ፕሮግራም አጠናቀቅን። አንዋር ደዴ ነበርኩኝ። በሌላ ፕሮግራም እስከምንገናኝ